አፍሮ አይገባ መስቀል ቅዱስ ላሊበላ እነዚህን የተወደዱ ውቅር አብያተ ክርስቲያናት ሲያንጽ በውስጡ ያገኘው ታላቅ መስቀል ነው። ይህ መስቀል ከላይ ክብ ሆኖ አናቱ ላይ ትንሽ መስቀል ያለውና ከቀኝና ከግራ 6 ሆነው በ12ቱ ሐዋርያት ቁጥር የተሰሩ ፈርጦች አሉት። ከ12ቱ ፈርጦች ወረድ ብሎ በሙሴ በትር ምሳሌ እንዲሁም ከዚህ ወረድ ብሎ የጌታን የሸዋ አክሊል የሚያመለክቱ በግማሽ ክብ የተቀረጹበት መስቀል ነው። አፍሮ አይገባ መልኩ ይሄ ነው ለማለት ይቸግራል። ወርቅ ነው፣ ብር ነው፣ ናስ ነው ለማለት ያዳግታል። የሚለዋወጥ ቀለም አለው። በሁለት እጅ ለመያዝ ይከብዳል። አፍሮ አይገባ የተባለበት ምክንያት ብረት አንጋቹ በስቶ ሕዝቡ እየተጣላ ያስቸግር ስለነበረ ለመዳኘትና ለማስታረቅ መስቀሉ ይወጣል። ሽማግሌ ሆኖ ያስታርቃል። በዚህ ምክንያት ይህን የቅዱስ ላሊበላን መስቀል አፍሮ አይገባ ተሰኘ። አንድም መስቀሉ በሽተኞችን ከደዌ ሥጋና ከደዌ ነፍስ ያድን ስለነበረ ያለ ፈውስ ስለማይመለስ አፍሮ አይገባ ተሰኘ።